አጭር መልእክት። የትናንቱ የአማራ ፋኖ መሪዎች በሸዋ ግንባር መተቃቀፍ ወይም መታረቅን በተመለከተ ምንም አስተያየት ለመስጠት አልፈልግም ነበር። ነገር ግን የአንዳንድ ወንድሞቼን ስጋት ስላየው ጥቂት ነገር ብቻ ልበል። ከመጪው አዲስ አሰላለፍ አንጻር የሸዋው ስምምነት ፈርቀዳጅ አካሄድ ስለሆነ ለኔ ተስፋ እንጂ ስጋት ነው አልልም። ምክንያቱም አንደኛ አፋብን የአማራን ትግል መርቶ ማሻገር የማይችል የጠላት ውክልና የያዘ ስብስብ በመሆኑ ከውስጥ ያሉትም እምነት ስላጡበት፣ ሁለተኛ አፋብን ከአማራ ይልቅ ለወያኔና ብአዴን እንዲሁም ለሌሎች የአማራ ቋሚ ጠላቶች ጥብቅና የቆመ ስብስብ በመሆኑ፣ ሶስተኛ ንቅናቄው በፍላጎት መራራቅ ወጥ አመራር መስጠት የማይችል ስብስብ በመሆኑ፣ አራተኛ የዘመነና ያስረስ የተለጠጠ የስልጣን ፍላጎት ሰፍቶ ሁሉንም እንቆጣጠራለን በማለታቸው፣ አምስተኛ ዘመነና እሱ የሚመራው ቡድን በጎጃም አማራ ላይ የፈጸመው መጠነ ሰፊ ወንጀል ህዝባዊ መሰረቱን አሳጥቶት በየሰፈሩ የተከፋፈለ ወጥነት በማጣቱ ይህን ስብስብ ይዞ መጓዝ የአማራን በደል የበለጠ የከፋ ስለሚያደርገው፣ ስድስተኛ በጎንደር ያለው ፋኖ በንቅናቄው ምስረታና በሚከተለው አቋም በተለይም በማንነት ጥያቄዎች ላይ የያዘው የጠላትን አጀንዳ ማስፈጸሚያ ስልት ደስተኛ ባለመሆናቸው ልክ እንደ ሸዋ የውስጥ አንድነት ፈጥሮ መሰባሰብን በመምረጡ፣ ሰባተኛ አብዛኛው የቤተ አማራ ፋኖ ምሬንና አበበ ፋንታውን የህወሓት አሽከሮች መሆናቸውን ተረድቶ ከሸዋና ጎንደር ጋር ተባብሮ ለስር ነቀል ለውጥ በመዘጋጀቱ፣ ስምንተኛ በጎጃም ያሉ እውነተኛ ታጋዮች የዘመንና አስረስን ሴረኛ ቡድን አሸንፈው ከሸዋ ጎንደርና ቤተ አማራ የለውጥ ኃይል ጋር የተናበበ አቋም ላይ በመድረሳቸው፣ ዘጠነኛ ትግሉ በነ አስረስ ማረ ሴራ በድጋሚ እየተጓተተ አማራው በየቦታው እየተጨፈጨፈ መሆኑ አብዛኛውን ፋኖ እያስቆጣ በመምጣቱ አፋብን ከስም ውጪ በመሬት ላይ መዋቅር ሰርቶ ትግል መምራት ይቅርና በ3 ወር ውስጥ አንድ ቀን ተሰብስቦ እንኳን የማታገያ አጀንዳ መስጠት ያልቻለ ሰብሳቢው የት እንዳለ የማይታወቅ የጨረቃ ንቅናቄ ሆኖ በመቅረቱ፣ አስረኛ ትግሉ ባንዳዎችንና ዘራፊዎችን እየመነጠረ አዲስ ቅርጽ እየያዘ በመሆኑ ባንዳዎችና ዘራፊዎች ውጪ ያሉ የዲያስፖራ ደጋፊዎቻቸውን ውስጥ ለውስጥ በማስተባበር የሽኝት ዶላር ለቀማ ላይ የተረባረቡ መሆናቸው ስለተነቃ በተለይም በአሜሪካና አረብ ሀገራት በስፋት እየተንቀሳቀሱ ነው። 11ኛ አፋሕድን አፍርሶ አፋብንን የጠፈጠፈው ያንዳርጋቸው ጽጌ ንቅናቄ ፀሐይ ላይ የተሰጣ ቅቤ ሆኗል እልሃለሁ። በቅርብ ቀን የጠራና የነጠረ ወደ ቤተ መንግስት የሚወረወር ትንታግ የፋኖ ኃይል እየመጣ ነውና የስር ነቀል ለውጥ ደጋፊዎች ጸንተን እንቁም። እመነኝ፣ ድሉ የአማራ ህዝብ ነው። ከአዳባይ